ከስራ ተባረርኩ። በተጨመረልኝ ደሞዝ ተደስቼ ሳልጨርስ ከስራ አባረሩኝ። አሁን ረዲ ይሄንን ሲሰማ በጣም ነው ደስ የሚለው። ካላንቺ ሰው የለም ምናምን ሲሉኝ ከርሞ በአንድ ኢሜል አባረሩኝ። ወይዘሮ ራውዳ ሐሰን በመስሪያ ቤታችን ካሉ ውጤታማና የተቋማችን የሚኮራበት ብርቱ ሰራተኛችን መሆኑ ይታወቃል። ይሁንና መስሪያ ቤታችን ከቅርብ ጊዜ ወዲህ ባጋጠመው ከፍተኛ ኪሳራ ምክንያት የሰራተኛ ቅነሳ ለማድረግ ተገደናል። በእርግጥ እርሶ በቅነሳ ውስጥ ያልነበሩ ቢሆንም እርሶ የተሰማሩበት ዘርፍ ጭምር በመቀነስ መወሰናችን ይህንን የቅነሳ ደብዳቤ ስናደርስ ከትልቅ አዘን ጋር ነው። መስሪያ ቤታችን በገገመበት ወቅት ደግሞ እንደምንገናኝ ባለሙሉ ተስፋ ነን። እንዲህ ነው እንግዲህ አንቱ እያሉ አክብሮ ማባረር። ከረዲ አፍ ብቻ አላህ ይጠብቅሽ ብላችሁ ዱዓ አድርጉልኝ። እንዴ አልহামዱሊላህ አይደረግም። ሮዲ ምኑ ነው የማይደረገው? ነገሩክ እንዴ? ምኑ ነው የሚነግሩኝ? ያው እንትኑና አንተ ምኑን አንብበ ነው ደስ ያለክ? ደሞዝ ጨመሩልኝ። ለምን ማለት እንዴት? ይኸውልሽ ሮዲ ሰው ደሞዝ ጨመረለ ሲል እሺ አመሰግናለሁ ያክብርልኝ በወጣ ይታካ ይባላል እንጂ እንዴት ለምን ወዴት ይባላል? አይ በዚህ ጊዜ እንዴት ደሞዝ ጨመሩልክ ብዬ ነው። ሰሞኑ አንድ ያዝነው ፕሮጀክት መሳካቱን ተከትሎ አለቃችን በቅርቡ ሰርፕራይዝ ይኖራችኋል ብሎ ነበር። ይሄው ሰርፕራይዙ እንግዲህ ደሞዝ ጭማሪ ነው ማለት ነው። እና ስንት ብር ጨመሩልክ? ብዙ አታስቢ ካንቺ ትንሽ ነው ያስበለጠኝ። እንዴ ሮዲ ምን ነው ምንድነው ያፈላሽው? ባዶ ውሃ ነው የቀቀልሽው? አረ ቡና ነበር ያፈላሁት። እና በጣም ሰክኖ ነው ውሃው ከላይ ወጣው? ወይኔ ጉዴ ፈላ። ረዲ ይቅርታ ቡና መጨመር ዘነጋው። ቆይ እሱን ተይውና አንቺ ግን ዛሬ ደህና ነሽ? አዎ ምን ነው ፊትሽ ጥሩ አይደለም። የሆንሽው ነገር አለ? አይ ደህና ነኝ። እንትን እያመመኝ ስለሆነ ትንሽም እየደካከመኝ ስለሆነ ላንተ ደሞዝ ስለተጨመረለ ስራውን ባቆመውስ? የቱን ስራ? የምሰራውን ስራ ነው የካምፓኒው። እንዴ ለምን? ይሄ ለኔ ከተጨመረልኝ ደሞዝ ጋር ምን ያገናኘው? ነገርኩክ እኮ ስራው እያደከመኝ ነው። የደሞዝ ጭማሪውን ከማብሰሪ በፊት እንኳን እንዲህ ያለ ነገር አላየሁብሽ። ትላንት ስራ ለመሄድ አልነጋ ይልሽ የነበረሽ ልጅ ዛሬ በድንገት ምን ነካሽ? እኔ እንጃ እኔ ምን አውቃለሁ። ግን ይቅርብኝ። ይሄን የመሰለ ስራ ማቆም አለብሽ ብዬ አላስብም። የኔ ደሞዝ ጭማሪም ቢሆን ብርታት ሆነሽ የተሻለ ህይወት እንዲኖረን መበርታት አለብሽ እንጂ ጭራሽ ወደ ኋላ። እኔ ከሰራው ይበቃል ስትለኛል ነበር። አሁንም የኔ ሐሳብ እንደሱ ነው። ግን የተገኘን መልካም እድል ማባከን፣ አላህ የሰጠንን ርዝቅ መግፋት፣ ለምኑ ሲሳካ መሸሽ አግባብ ነው ብዬ አላስብም። ዴራዲ ስራ መስራቴን ግዴታ ልታረግብኝ ነው እንዴ? ግዴታ አላረኩብሽም። እንደ ባል እያማከርኩሽ። እንደ ባል ካሰብክልኝማ ከደከመሽ ይቅር ነው መባል ያለበት። ያው ለተሻለ ህይወት ብንተባበር ደስ ይለኝ ነበር ነው። ስራውን ስቶ አላስፈላጊ ፍላጎቶቼንም አብሬ ነው የምተወው። መስራትሽማ ላላስፈላጊ ብቻ ሳይሆን ላስፈላጊ ፍላጎቶችሽም ይጠቅመን ነበር። እሱማ ግን ምን ይደረግ። ሮዲ እኔ ግን አላማረኝም። የሆነ ነገር ሳይኖር በጤናሽ አይደለም። ቆይ ለምንድን ነው ማትነግሪኝ? ከነገርኩክ በኋላ ለማፌዝ ነው። ለማፌዝ ማለት ባንቺ ስራ ማቆም ነው የምቀልደው? በቃ እሺ ከስራ ተባረርኩ። ልስቅ ነው እንዴ ረዲ? አይ ማለቴ ምን ነው? ቀልድብኝ ችግር የለውም። ድሮንም አውቄዋለሁ። እኔ መቼ ቀለድኩ? ገርሞኝ እኮ ነው። ቆይ እንዴት ደሞዝ በጨመሩልሽ ማግስት አባረሩሽ? አይገርሙክም? ከመገረሜ በፊት ለምን እንዳባረሩሽ ንገሪኝ። ምንድነው ምክንያታቸው? የሰራተኛ ቅነሳ ነው ያሉት። የሰራተኛ ቅነሳ ተደርጎ አልቋል። እኔ የለውበት ማላልሽኝም ነበር? አዎ እንደዛ ብሎ ተስፋ ሰጥተውኝ ነበር። እና በስህተት ዘለንሽ ነው እንጂ አንቺም ተባረሻል አሉሽ? የተመደብሽበት ፖዚሽን አስፈላጊ ስላልሆነ ተቀንሰሻል ብሎ ኢሜል አደረጉልኝ። ጭራሽ በኢሜል ነው ያባረሩሽ? ያለ ደብዳቤ? ደብዳቤውን እኮ ነው ኢሜል ያደረጉልኝ። ፕሪንት አውት ከፈለሽ ቢሮ መተሽ ሰጃሉኝ። እንደዛ ከሆነ ሄደሽ ትቀበያቸዋለሽ። እግሬን አንስቼ እዛች ቢሮ ድርሽ አለለ። እንዴ ለምን? የስንብት ደብዳቤውን ብቻ እኮ አይደለም የሥራ ልምድሽንም አጽፈሽ መውሰድ አለብሽ። አመት ያልሞላው ስራ ምን ልምድ አለው ብለክ ነው? ልምድ ባይኖረውም ጥቅም ግን አለው። ምን አይነት ጥቅም? የሚጽፉልሽ እኮ የሥራ ልምድሽን ብቻ አይደለም እኮ መስሪያ ቤቱ ላይ ያለሽን ትሁትነት፣ ታማኝነት፣ ሰዓት አክባሪነትሽን፣ ትጋትሽን፣ ጥሩ ሰራተኛ መሆንሽንም ጭምር ነው። ይሄ ደግሞ ቀጣይ መቀጠር ለምትፈልጊበት የትኛውንም ድርጅት ቆንጆ ማማለያ ነው። እንደዛ ከሆነማ ነገ ሄጄ እቀበላቸዋለሁ። እና ቡናው ስላፍለው? ኧረ ተይው ሰዓት ሄዶብኛል። ትንሽ እረፍት ላድርግ።